በመሃል ገብተን ነገሮችን ከምናራግብ እስኪ ተሳስቷል ወይ ብሎ ወደ አንድ ማምጣት የሚቻልበት መንገድ ቢቻል። አንድ ማምጣት ማለት መነጋገር። የሰለጠነ ዓለም ውስጥ እየኖርን ነው። አገር ቤት የሚኖረው ሰው ይህን ያክል እኛ የምንጮኸውን ያክል ላይጮህ ይችላል። ለምን? ችግሩም ያለበት እኔ እናንተ በምንናገረው 2 ሰው 3 ሰው ከሙስሊምም ሆነ ከኦርቶዶክስም ከሞተ እነሱ ናቸው። እኛ የተሻለ ሀገር ብለን የምንኖር ራሳችንን ሶሻል ሚዲያውን ተጠቅመን ሰዎች እንዲሞቱ ባናደርግ። ገባህ አይደል? ጥሩ ነገር እስኪ እናደርግበት። ለመጥፎ ነገር እኮ በጣም ብዙ ሰው ይሰበሰባል። በጣም ለዛ ነው። እሺ እውነቴን ነው ብልቅ አንድ ጥያቄ የፈጠረብኝ መጠቃለ 3 ወር ነው ቁጭ ብዬ ሶሻል ሚዲያ ለርቄ የማዳምጠውና ዲሴምበር ላይ ነው ከሶሻል ሚዲያ ራሴን በህይወቴ ውስጥ የታዘብኩት እኔ ኢትዮጵያዊ መሆኔን ያፈርኩኝ። እውነተኛ ኢትዮጵያኖች እንደዚህ አይነት ባለጌ ነን? እንዲህ ስርዓት አልባ ሁነናል? እንዲህ መረን ለቀናል? ነውረኝነትን አናውቅም? ኧረ ተው የሚለን የለም? ፈራ እግዚአብሔር የለም? እኔ እውነቴን ነው ብለህ ሾክ ነው የሚያደርገን። ልክ የሆነ የሚሳደብ ሰው ሲኖር የበቃ መረን የሆነ በቃ ሰው ብዛቱ ራሱ ሰው ሲጣላ ለመስማት እንዴት ነው ግን መጥፎ ነገር ለመስማት እንደዚህ በጣም የምጓጓው? እኔ እውነቴን ነው ለእግዚአብሔር ይቅር ይበለን። እግዚአብሔርም እያስከፋ ነው። እግዚአብሔርስ እንዴት እሺ ይበለን? አሁን እኮ እግዚአብሔር እንዴት ጸሎታችን ይስማ? አስቦት ስማ፣ ሶሻል ሚዲያ ላይ ሁላችን በተለይ እኔ ለራሴ ነው ልንገርህ፣ ጸሎት 15 ደቂቃ 20 ደቂቃ የማጨርሰውን ለጸሎት ከማድረግ ይልቅ 10 ሰዓት 9 ሰዓት ሶሻል ሚዲያ ላይ ተጥጄ ነው የምገኘው። ገባህ አይደል? መጀመሪያ ውስጣችንን እንፈትሽ። ተሳስቼም ከሆነ ሶሪ ሁላችሁ ነው። ይሄን ለማለት ነው። ቶሌዋ በጣም አመሰግናለሁ። ሰላም አምሹ። እግዚአብሔር ከኛ ጋር ይሁን። ቴንክ ዩ ሶ ማች። ኒውት አድርጎ ደጉ ቀጥል እስቲ ኒውቱን ከአንሳና። በነገራችን ላይ ወገኖች እውነቴን ልንገራችሁ አይደል፣ እንደው መልካምነት ለራስ ነው። ዛሬ ማደራችን ነቅምስ ብዙ ይውላችሁ። ዛሬ ማደራችሁን አታውቁም። ብትበላ አንድ እንጀራ ነው። በዚህ ምድር ላይ መኪና ብትነዳ ገንዘብ ቢኖር አንድ መኪና ነው ብትነዳው። ምተኛው አንድ አልጋ ላይ ነው። ስትሞቱ በስማችሁ አትሞቱም። እርግጠኛው እነግራችኋለሁ። ስትሞት ሬሳ ነው። ስምህ ሁላችሁም ሬሳ ነው። ሙስሊሙን፣ ጴንጤውን፣ ኦርቶዶክሱን ሬሳ ንቅበር ነው የምትባለው። ስትቀበር ደግሞ በአንተ ንብረት ላይ ይጣላሉ። አንተ ያን ሁላ ነገር ያን ሁላ ገንዘብ ለመሰብሰብ ያ ሁላ ሰዎችን በድለ ምን ብለ ሰዎቹን ገንዘቡን አጠራቅመ ምን ብለ ስትሞት ግን ወዳጄ ሬሳ ሆነ ትሞታለህ። ከዛ በኋላ በአንተ ሳንቲም ነው ሌላው ነው። እያሰባችሁ ለሚያልፍ ነገር የማያልፍ ቃላት ባትናገሩ። ጾም ነው በአሁኑ ሰዓት ላይ ኦርቶዶክስን ሙስሊምን እንደው ይቅርታ ያድርጉልኝና ለምትናገሩት ነገር እንደ ቆም ብላችሁ ብታስቡበት። ይሄንን እምላችሁ። ደጉ አስተያየት አለ የምትናገር? ላውርድ ወረድ እናድርግ። ብራዳ አቦ ስምን ረሳሁት። አቦ የድሮ ስምን ለዛ ነው የድሮ ስሜ እንትን ከረስ ችግር የለውም። እንትና ነው የድሮ ስሜ አፍጋኒስታን ቶሌ አይደለም። በእኔ በቶሎሳ አልገባሁም። እኔ ቶሎሳ ገና ነው። ቶሎሳ የድሮ ስምሽ አቦ ረሳሁት። ቶሎሳ አይደለም አሁን የምታዋራው። እሺ ወደ ይሄ ቶሎሳ አይደለም የምታዋራው። እሺ የተሰማን ተናገር። ቀጥል። አይደለም አሁን በእንትን ስለገባው ገባሽ። እኔ አሁን ምን መሰለሽ፣ እኔ አሁን በአንድነት እማምን ሰው ነኝ። በአንድነት ማለት አንድ እናት ኢትዮጵያ እማምን ሰው ነኝ። ገባሽ? እንደኔ ማለት ውድድ አደርጋለሁ። ከአንተ በላይ እንዳንተ ሳይሆን ከአንተ በላይ እማምን ሰው እና በሶሻል ሚዲያ ሳይጀመርም በውልቅ ታገልበት የነበረ ነገር ነበር እና
አንድነት ይለምልም የሚል ሰው አይነት ሰው ነው እና አሁን ቶፒካችሁ ምን እንደሆነ ባላቅም ግን እምነቴ እንደዛ መሆኑ ቶፒካችን መልካምነት፣ ቅንነት፣ ለሰው ልጆች የሚጠቅም ነገር ብቻ ተናገር። የተሰማህን ለሰው ልጆች የሚጠቅም በተለይ ደግሞ እንደ አንድ የባህር ዳርቻ ልጅ ኡባ ሚውታርግ በለው ጨለማ አራት ሳደብ እዚህ እኔ ጋር ጨለማ ምል እኮ ጨለማ ስለሆነ ነው ስክሪኑ ብራዳ። እኔ ጎፍጭ እያለሁ እኔ አጠገብ ስትሳደብ ያው የሸመገለ ሰው ጋር መጣት ትሳደብ ገባህ አለ። እየሸኮልክ እኮ ነው። እኔ እኮ አልተሳደብኩም። እንትን ስክሪኑ ጨለማ ነውና በዛ ነው የጠራሁት። በቃ ችግር የለውም። አሁን ጥሩ ነገር ተመኝላቸው ለሰው ልጆችና ተናገር። ቅድ የለ እኔ ለሰው ልጆች ጥሩ የምመኘው መጀመሪያ ለራሴ ነው ጥሩ የምመኘው። ከዛ በኋላ ለሰው ልጆች ነው ጥሩ የምትመኘው። ገባ? ከራስ አልፈ ግን ለሰው ልጆች ጥሩ መመኘት አችልም። መጀመሪያ ለራስ ነው። ስለዚህ እኔ የሚያዋጣኝ በአሁን ጊዜ እንደ ባህር ዳርቻ ልጅ ማለት ነው። ገባ? እንደ ባህር ዳርቻ ልጅ ማለት ነው። እኔ በጣም ጥሩ ዳርቻ ማለት የባህር ቀይ ባህር ማለት ቀይ ባህር። አዎ ቀይ ባህር። ኦኬ ኤርትራዊ ነህ? እንደዛ ውሰድ፣ እንደዛ ያዘው። ኤርትራዊ እኮ አይደለሁም ግን ኢትዮጵያዊ ነው። እኔ በኢትዮጵያዊነት ነው የማምነው። ኦኬ እንደዛማ ከሆነ እኔ ውድድ አደርጋለሁ። እንደዛ ከራሴ በላይ ወደድኩ። ለምን መሰለህ? ከራሴ በላይ ወደድኩ። እሺ ለካ ካንተ በላይ ኢትዮጵያዊ ነኝ ስትል አሁን እንደዛ ስል እዚህ ላይም ሊያጣላን የሚችል ነገር ይኖራል። ገባ? አዎ ግን አሁን በስም ላይ ሊያጣላን ይችላል። ለምን ኤርትራና ኢትዮጵያ የሚባል ይህ ስም ከውጭ የመጣልን ስም እንደሆነ ነው የምናውቀው። ገባ? እና በስም ብቻ ከሄድን ያጣላናል። ገባሽ? ግን እኔ ለኢትዮጵያና ለኤርትራ ሕዝብ አንድነት ነው የምመኘው ማለት ነው። ወንዳታ እኔም እመብርሃን ግን ኤርትራውነትን ጥዬ ኢትዮጵያውነትን ብቻ ሳሞግስ የኢትዮጵያ የሚል ስምም ከሌላ እንደመጣ ስለምናቅ ብዙም ላያስማማን ይችላል። ገባሽ? ልክ ነህ። እና አንድነቱን ግን በጣም ነው የምወደው፣ በጣም እፈልገዋለሁ። ለምን? አንድነት ጉልበት ነው፣ አንድነት ጥንካሬ ነው፣ አንድነት ሁሉ ነገር ነው። ገባሽ? ልክ ነህ። ምን መሰለህ? ፌዴራሊዝም ተባብሎ እኮ በፌዴራሊዝም መኖር እንችላለን ግን በዘርነት ተለያይተን መኖር ግን ችግር ነው። ግን አንድነት ሲኖረን ግን ጥንካሬ ቀይ ባህሩንም ወንዙንም ከተቆጣጠርን ኃይል እንደሚኖርን አውቃለሁ። ይሄ በጣም ይገባኛል። ባብል መንደምና አባይን ከያዝ ምንም የሚያግደን ነገር እንደሌለ ይገባኛል። ግን ምንድነው ሁሌ እንደምታውቀው አፍሪካ መሪዎችን በእንትን ነው የሚይዟቸው። ገባ? እንደዚህ ካላረክ ትወርዳለህ፣ እንደዚህ ካረክ ትቀጥላለህ በሚል ሂሳብ ስለሆነ ጉዳዩ እነሱ ላይ ነው በቃ መስራት ያለ። አንድነታችን ካጠናከር ህዝቡ በተለይ የሚያዋጣውን ነገር አውቆ ከተከተለ የሚያግደን ነገር የለም ብዬ ነው የማምነውና እዚህ ላይ እየሰማው ደግሞ እያዳመጥኩ መጨመር ይችላል። አይ አሁን እኔ ይኸውልህ እዛ ዲሲሽን ላይ ስላልገባውኝ አሁን ኢትዮጵያ ስላልክ ብቻ ነው ይኸውልህ ቀይ ባህር፣ አሰብ፣ ኤርትራ፣ ኢትዮጵያ የሚለው ላይ እኔ ገና ነኝ ወንድሜ። የራሴ ዲሲሽን አላረኩም። እኔ ያለሁበት ህይወት ራሴን ከሶሻል ሚዲያ ላግልዬ ተመልካች አዳማጭ ነኝ። ማንም ይናገሩበት። አሁን ይኸውልህ ስሜን ቀይሬ ይውላል የመጣሁት አይደል? አሁን የድሮ ስሜን አላውቀውም አልከኝ። አሁን አስታወስኩሽ አባይ ቶሎሳ አሁን አስታወስኩሽ። ችግር የለውም። ለምን እንደው ታውቃለህ ሰዎች እንዲረሱኝ እኮ ነው ቪዲዮዎቹን ሁሉ ፕራይቬት ያደረኩት። ለመሰለ እናንተ በሶሻል ሚዲያ ልክ በፌስቡክ ስትሉ እኛ ደግሞ ከስር ተከታታዮች ነበር። ስለዚህ አሁን እኔ ጨርሼዋለሁ። አሁን አንተ የምትለውን እኔ የጨረስኩት ምን ታውቃለህ? የሆርን አፍሪካን
ጂኦፖለቲክስን ደቡብ ሱዳን፣ ሱዳን፣ ኬንያ፣ ኤርትራ፣ ጅቡቲ፣ ሶማሌ፣ ሶማሌላንድ እነዚህን ሁላ ጠቅላላ አድርጌ በህዝብ ብዛታቸውና የፖለቲካ አይዲዮሎጂያቸው ለምሳሌ የፖለቲካ አይዲዮሎጂያቸው ላስቀምጥልህ። ኬንያ ስታይ የሉአና ኩኩያ የብሔር ፖለቲካ አላቸው። ለምሳሌ ኦሪያ ላይ የሚባለው የሉአ ብሔር ነው። የኬንያ ይብራብኝ ስለሌላ ለአንተ ለመጣለ ጂኦፖለቲክስ ትላንትና ሳስተምራችሁ የነበርኩትን ነው ዛሬ የምታወሩት ነው። በሌላ አማርኛ የህዝብ ብዛቱን የጂኦግራፊ አቀማመጡን መቼ ጦርነቱ እንደሚነሳ ቀኑን ሁላ ቁጭ አድርጌ ነግሬያችሁ እኔ አሁን እናንተን ተቀምጦ ማዳመጥ ገባ ከረን ጎፍጭ እያለሁ ስራውን ጨርሻለሁ። አቦረዲ ዳን ለምን ስራውን እንዴት እንደጨረስኩ ስለማቅ ስራውን ሰርተህ እንደጨረስክ ኮንፊደንስ ካለ ተቀምጠ ተመልካች ትሆናለህ። አይደለም ተቀምጬ ተመልካች አይነት ሰው አይደለም። አንተ ተመልካች ስለኔ ነው እኔ ነኝ ያልኩት። እኔ ራሴ ለምሳሌ እኔም ለራሴ እኮ እንደዛ አይነት አስተያየት ነበር። የመሳሪያ ለቤት አይደለም እንደዛ አይነት ግምት ነበር እንደዛ አይነት ግምር ነበር። እኔ ሁሉ ጊዜ በውስጥ ማወራቸው ምን ነበር መሰለህ አፍሪካ ላይ የእርስ በርስ ጦርነት ይመጣል ብዬ ማወራ ሰው ነበርኩ እኔ ለራሴ ገባ። ኢስት አፍሪካ ላይ በተለይ ኤርትራ፣ ኢትዮጵያ፣ ሱዳን አካባቢ በጣም ቀውጥ የሆነ ጦርነት ይመጣል። አሁንም ገና እኮ አልመጣም እኮ አልጀመረም ገና። ሰው እኮ ጦርነት እዛ የጀመረ ነው የሚመስለው። ገና ከአሁን በኋላ ነው የምታየው ጦርነቱ። እመነኝ ነው የምልህ። ከአሁን በኋላ የሚመጣው ጦርነት የሌለ ቀውጥ ጦርነት ነው የሚመጣው። እሷን ካነሳ እንደገል ልንገርክ፣ በዛው መረጃ ይውልልህ፣ ለአንተም መረጃ ለእውቀትም ይውልልህ። እዚህ ጋር ጦርነቱ የመሳሪያ አይደለም፣ የኤኬኤም 47 ክላሽ መሳሪያ አይደለም። እዚህ ጋር ያለው የመትረየስ አይደለም፣ እዚህ ጋር ያለው የመትረየስ የቡድን መሳሪያ አይደለም። እዚህ ጋር ያለው ጦርነት ልክ በጣም ብዙ እልቂት ይኖራል ያልከው የድሮን የቡልጋ ሚሳኤሎች የእስራኤል ኤር ቱ ኤር ማለት የኤርትራ ሚጎች ከኢትዮጵያ ሚጎች ጋር በሚገናኙበት ሰዓት ላይ ኤር ቱ ኤር ይባላል። አሁን ለምሳሌ ኤርትራ ሱ-25 አላት ወይ? ኮምፒቲሽን የምታደርገው ነገር አለ። ኤርትራ እስራኤል ሚሳኤሎች አሉ ወይ? ቡልጋ ሚሳኤሎች አለች ወይ የምትላቸው የምታስቀምጠው የመሳሪያ አይነት ነው ኮምፔር የምታደርገው። ምክንያቱም ጦርነቱ መጀመሪያ በሩቁ ስለሆነ ከዛ በኋላ ነው እግረኛ የሚቀጥለው። ለዛ ነው ብዙ ሰው ያልቃል። ይሄ ነገር በጣም ብዙ ዳሜጅ ይኖራል የምንለው አስቀድሜ ተናግሬ ጨርሻለሁ። ለአንተም ያው አንተ ብቻ አይደለም እኮ አስቀድሜ የተናገርከው ወይ ደግሞ እንደዛ አስተሳሰብ የነበረ ቢቲአር አለ። ቢቲአር አሁን ስለመሳሪያው ሳይሆን ያራዳ ልጅ በቃ ግድ የለም ስለመሳሪያው ሳይሆን ለምሳሌ መሳሪያው አንተ የምትለው መሳሪያው ሀገር ውስጥ የሚመረት አይደለም። ከውጭ ነው ማስገባት የሚችለው ነው። እና ምን መሰለሽ ሆነ በጣም ጦርነት አለ ካሁን በኋላ እመነኝ ነው የምልህ ይመጣል። ህልቂት አለ ገባ። ሚድል ኢስት የነበረው ጦርነት ወይ ደግሞ እንትን የነበረ ጦርነት ወደኛ ይመጣል። ለምን ሚድል ኢስቱም አይቀርም ግን ወደኛም እየተላለፈ እየተባላ ነው የሚመጣው ጦርነት። የኔ ፍርሃት ግን እሱ አይደለም። የኔ ፍርሃት የኢሳያስ አይደለም ነው እንጂ አሁን ጠብቅ፣ በአጭር ጊዜ ጠብቅ። በዚህ ትንሽ ጦርነት እንደሚነሳ ለዛ ነው ቆረባ ከሳት የሆነ ጦርነት ካልተፈጠረ እኔ ስሜን መዝግበውና በቃ ጦርነቱ ራሱ እንደዚህ ነው ይባላል። አርማጌዶን ይባላል። የኔ ፍርሃት ግን እሱ አይደለም። እመነኝ ቃል ሰማኝ። የሁቲ ነው የኔ ፍርሃት። የየመኑ ሁቲ በቀደም ምንድን ነው ያደረገው? የአሜሪካ እንግዲህ ወደ $30,000 የወጣበት እንደዛ ከሆነ አንቺ ዜናውን ተመርኩሰሽ ነው የምታወሪው። ስለ ሁቲ ምናምን ካወራ ገባ። አየር ላይ እኮ ነው የመታው።
እዛ ላይ እያንጃበበ እንደሆነ ሰምተናል፣ በዜናው ሰምተናል። እዛ እያንጃበበ እንደሆነ ዜናውን ተው። አሁን አንተ ወያኔም ትመስለኛለህ፣ ተመሳሳይ ትመስለኛለህ። ግድ የለም አሁን ተግኝቻለሁ። ዜናውን ተው ዝም ብለህ እንደ መስለኛል በሆነ ጠይቀኝ ምናምን ብለህ ጠይቀኝ። ለማወቅ አልጠይቅህም። ለምን እጠይቃለሁ? እኔ እኮ የሰላይ ስራ ልታውቃችን ካልጠየቅማ ልታውቃለሁ። በምን እንዴት ነው ልታውቅ ይችላል? ለምን እንደሆነ ታውቃለህ? አንደኛ ልጅ ነህ፣ ሁለተኛ በንግግር፣ ሶስት የመሳሪያ አይነቶች እንኳን ስነግርህ ሾክ ነው ማድረግ የነበረብህ። አራተኛ አንተ ማለት ቲክቶክ ላይ አስተያየት በመስጠት ነው። እኔ አሁን ቲክቶክ ላይ እንደዚህ አይነት ልጅ አይደለንም፣ ጎብጭለናል እንደዛ ይመስልሻል? ከበር ከሚገርም የዛሬ 9 ዓመት አንተ ስታወራ ፋራ ፖለቲከኛ ነበር የምትመስለኝ። ወላሂ ፖለቲከኛ አይደለሁም እኔ። ቻውሽ አይደለም አስተያየት ለራሱ አረዳድ በጣም አረዳዴን ችግር የለውም። በእናትሽ አንተ ደግሞ ወያኔም ሆነ እኔ አማርኛም ምን ራሱ ጠንቅቄ ያውቀዋለሁ። ደብል ኤጀንቱን እሺ አልኩ፣ አዳመጥኩ። ግን አንድ ነገር ላስተምረው ወዳጄ፣ እዛ ባለበት ቆይ አንዴ ቲባ እንትን ተሰጣለሁ። ልጅ ነህ ለምን ካልከኝ ኢሳያስ ለአንዴና ለመጨረሻ ጊዜ አብይ ምንድን ነው ያደርገው? ስለ አብይ ጥሩ ነገር ወይም ደግሞ ስለ አብይ ጀግንነት ምናምን ላውራልህ አይደለም። እዚህ ጋር ምን ነግረን ነገር ስማቱ ፎከስ አድርገና የኤርትራው ኢታማጆር ሹም ጀነራል ፊሊጶስ፣ የኤርትራው ደህንነት ሹም ኢሳያስ አፈወርቄ ለአንዴና ለመጨረሻ ጊዜ አብይ መቼ ነው የጋበዛቸው? ጣትህን አሰራ። አየር ኃይልን ነው አምጥቶ ያስጎበኘው። አየር ኃይሉ ሲያስጎበኘው ምን እያደረገው ነበር? ማይንድ ጌም ነበር ሲጫወት የነበረው አብይ በኢሳያስ ላይ። ለአንዴና ለመጨረሻ ጊዜ ኢሳያስ የመጣው መቼ ነው? በቃ መረጃው እዚህ ጋር ነው የምታገኘው። እሺ አንተ ደደብ፣ እናንተ እኮ ማለት እኮ እየተንፈራፈራችሁ ገባ ከራል ትላንትና አሸነፈናችሁ፣ ደደቤት በራስ ገብተናችሁ፣ አሁንም ትላንትና ጠላት ነው ኤርትራ ብላችሁ ሰብካችሁን እናንተ ራሳችሁ ከኢሳያስ ጋር ቆማችሁ አየናችሁ። ፈጣሪው ውሸት ነው ያልኩኝ እኔ ምንም አላልኩም። ፈጣሪው ይሄን ነገር ውሸት ነው በልኝ ነው ያልኩኝ። ኤርትራ ጠላት ነው፣ ኤርትራ ጠፍቶ ካልተገኘ ዋይ ለክ ይህን ምስጢር ያወቃው ያ ማለት ምን እንተቀላል? ኢሳያስ ለምንድን ነው ለሳውዲ አረቢያ ወደ ልመና ሄደው ኢማራትን አስቆሙልኝ ነዋል? ልመና ይገባል። አሁን እዚህ ጋር አታነቃቁኝ። እኔ የማውቀውን ነገር ሲዘርግብላችሁ እዚህ ቲክቶክ ላይ የሚነገር ያለ ላይክ የሆነ ቦታ ላይ ያስፈልጋል ታይፕ ምናምን እና ለኔ አትንገሩኝ። እኔ መጀመሪያ ነግሬያችሁ እናንተ ወያኔዎች ደግሞ እንደፈለጋችሁ ነው። እኔ ምን አገባኝ? እኔ ተመልካች ነኝ። አሁን ቁጭ ብያለሁ። የራሴ ውሳኔ ግን መወስንበት ሰዓት ይኖረኛል። ቴንክ ሶ ማች ቲባ አረበና ተስቀመጥኩ። ይቅርታሽ ኒውቶን አንሳና ተናገር እና ከዛ በኋላ እኔም ልወጣ ነው። ቴንክ ዩ አመሰግናለሁ። ያው ስለ ሰላም አውራ ስላልከኝ ሰላም እኔ ለአፍሪካ ቀንድ እንደ ኢብራሂም ትራወሬ አይነት ልብ ያለው መሪ እንዲሰጠን እፈልጋለሁ። ወርዶ ታች ህብረተሰብን የሚመለከት የሀገሩን ሁኔታ በደንብ አጥንቶ ምንድነው ጉድለቷ፣ ለምንድነው ሀገሬ እንደዚህ የሆነችው፣ በምን ምክንያት ነው ብሎ በ2 ዓመት ውስጥ ያን ያህል ነገር የቀየረ ወርዶ እታች ገበሬውን ምንድነው ችግሩ፣ ማን ነው ማነቆ የሆነብን ብሎ እነኚህ በእርዳታ ድርጅት ስም ገብተው ሀገሪቷን ሲበጠብጡ መሳሪያ ሲያሸክሙ ምን ሲሉ የነበሩትን የላኞቹን ሌቦች ዋናዎቹን ሌቦች ነው እሱ ያስወጣው። ይሄ ጥቃቅኑን እዚህ ሰፈር ውስጥ ነው የሚልከሰከሰውን አይደለም፣ ዋናውን በቃ ለአፍሪካ ነቀርሳ የሆነውን ገብቶት ያንን አስወጥቶ ዛሬ በ2 ዓመት ውስጥ እቺን ሀገር እንዴት
ቡርኪና ፋሶን አገር እንዳደረገ አየ ስትሰጥ ከላይ ስትሰጥና በቃ አገርህን በእውነት ስታስተዳድር መለኮትም ይጨመርበታል። ግን አንዴ ወዲህ አንዴ ወደዛ አንዴ በብሔር አንዴ በእንደዚህ አንዴ በእንደዛ ከምትገባና የምትዘበራርቅ አቋም ከሌለ እንደው ይታይ አይነት ነገር ይመስለኛል አሁን ይሄኛ ያለንበት ሁኔታ። እኔ እንደውም ሁለቱም ሀገሮች ሀገራቸውን ማስተዳደር አቅቷቸው አውቀው የፈጠሯት ጦርነትም ትመስለኛለች ሁለቱ መንግስታቶች። ከምሬ ነው የማወራው። ለምን ከነበራቸው እዚህ ጋር ግን ጥያቄ እንደው እኔ አይመለከተኝም ግን ጥያቄ ነው 125 ሚሊዮን ህዝብ ይዘ ለአንድ ሀገርን ይዘ እንዴት ነው ይህንን ህዝብ ልታስተዳድረው የምችለው በኢኮኖሚ ደረጃ? ለምሳሌ በሊግ ኦፍ ኔሽን በ1939 ዓ.ም የሁለተኛ ዓለም ጦርነት ተጀመረ። በ1944 ዓመተ ምህረት ጦርነቱ ተጠናቀቀ። እንደገና ሊግ ኦፍ ኔሽን ጀርመን ኒውክሌር